ሰላም እንዴት ናችሁ? ሙዚቀኛ ሰይፉ ነኝ። እንግዲህ ከረጅም ጊዜ በኋላ በዚህ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሲኒማ ሴታፕ እንዴት እንደሰራሁኝ ሞር ዲቴል የሚያሳይ ቪዲዮ ነው። እንግዲህ ላለፉት ጊዜያት ሞር ሚውዚክ ቪዲዮዎች ላይ ትኩረት አድርጌ ስሰራ ነበረ። ለዚህ ሞር ሚውዚክ ቪዲዮዎች ላይ ስሰራ ካሜራ የመቀየር ሀሳብ ነበረኝ። ለዚህ ያ ካሜራ ምን አይነት ካሜራ መሆን ያለበት ሞር ለፊልም ሜኪንግ፣ ለሲኒማ ቪዲዮግራፊ ሴንተር የሆነ ካሜራ የመቀየር ሀሳብ ነው ያለኝ። ለዛ ያንን ካሜራ ምን እንደሆነ ነግራቸዋለሁ። ይሄ ሁሉ ነገር ድራይቭ የሚሆነው ከካሜራ ጋር ተነስቶ ነው። ለዚህ የመረጥኩት ካሜራ ምን እንደሆነ ከመናገሬ በፊት ለምንድን ነው የመረጥኩት የሚለውን ነገርና ሞር ካሜራ ስመርጥ ለሞር ፊልም ሜኪንግ ስመርጥ ምን አይነት ነገሮችን ተመለከትኩኝ፣ የምፈልጋቸውም የካሜራው ስፔሲፊኬሽኑ ምን እንደሆነ በደንብ አብራራላችኋለሁ ማለት ነው። እንግዲህ የመጀመሪያው ነገር ሞር ሲኒማቶግራፊ ደግሞ ፊልም ሜኪንግ ላይ ያሉ ካሜራዎች የሚፈለጉ ነገሮች አሉ። እነዚህ ዳይናሚክ ሬንጅ የሚባለው ነገር፣ ሞር ሎ ላይት ፐርፎርማንስ፣ ሪዞሉሽን፣ የከለር ሳይንሱ፣ እነዚህ ነገሮች በጣም ወሳኝ የሆኑ ነገሮች ናቸው። ኮዴክሱም ጭምር በጣም ወሳኝ የሆኑ ነገሮች ናቸው። ሞር እንግዲህ ዲቴል ነገሮች በቀጣይ ቪዲዮ አብራራላችኋለሁ። ለዚህ ከዚህ አንጻር የመረጥኩት ካሜራ ምንድነው ከተባለ እሱም ሶኒ FX3 ይባላል። እዚህ ጋር የምትመለከቱት ነው ሶኒ FX3። ይሄኛ FX3 ሆኖ FX3A የሚባለው ነው። ከFX3 ጋር ምንም ልዩነት የላቸውም። FX3A የሚባለው ነው፣ አዲስ ነው። እንግዲህ ተፈቶ ስለመጣ ይሄኛው ቪዲዮ ያን ፓኬጅ የማድረግ ሳይሆን ሪቪው የማድረግ ነገር ስለሆነ ነው። ለዚህ ካሜራው ይህን ይመስላል ሶኒ FX3 ይህን ይመስላል። ስክሪኑ ፍሊፕ ያደርጋል እንደምትመለከቱት። በጣም ብዙ ፊቸሮች ነው ያሉት ይሄኛው ካሜራ። 12 ሜጋፒክሰል። እንግዲህ 12 ሜጋፒክሰል ሲባል ሞር ሜጋፒክሰሉ ለምን አልጨመረም ምናምን ነገር፣ ሜጋፒክሰሉ መጨመሩ ብዙም አስፈላጊ አይደለም። ምክንያቱም ሞር ሜጋፒክሰሉ ባነሰ ቁጥር ሎ ላይት ፐርፎርማንሱ በጣም ደግሞ ይሄ ካሜራ በጣም እንዲወደድ ካደረገው ነገር መካከል ምንድነው ሎ ላይት ፐርፎርማንሱ ነው። ያንን ነገር በደንብ ጥሩ ሆነ በሆነ መንገድ ፐርፎርም እንዲያደርግ ያደረገው ደግሞ የሴንሰሩ ሜጋፒክሰል ነው። ለዚህ 12 ሜጋፒክሰል ስለሆነ ካሜራው ጥሩ አይደለም ማለት ሳይሆን ሞር ፊልም ሜኪንግ ደግሞ ቪዲዮ ሴንትሪክ የሆኑ ካሜራዎች ሴንሰሩ ትልቅ እንዲሆን ምናምን ነገር ሞር ትልቅ በሆነ ቁጥር ሪዞሉሽኑ ከፍ ይላል። ግን ለ4K 12 ሜጋፒክሰል ከበቂ ላይ ነው። እንግዲህ ሞር ዲቴሉን በቀጣይ ቪዲዮ አብራራላችኋለሁ። ለዚህ ሶኒ FX3 እግዚአብሔር ረድቶን እጃችን ላይ ገብቷል ማለት ነው። ከዚህ ጋር አብሮ ተያይዞ ምን አለ የራሱ ሃንድሉ አለ። ይሄኛው ሞር አውዲዮ ሪከርድ ለማድረግም ከላይ ማድረጉ እንደዚህ አድርጎ ለመያዝ የሚመች ነው። ለዚህ ይሄንን እዚህ ጋር አድርጎ ማለት ነው ለአሁን ኦኬ። እዚህ ጋር እንዲላርገው ይህን ካሜራ ከመረጥን ሰው ምን ያስፈልገናል ማለት ነው? ሌንሶች ያስፈልጉናል። በፊት የሚጠቀመው ካሜራ ካነን ነው። ስለዚህ ካነን ላይ ሌንሶች አሉኝ 85-35 አለኝ። ሞር ግን የራሱ የካነን ሌንሶችን በአዳፕተር መጠቀም ይችላለሁ። ግን ሞር የራሱን ሌንሶች ቢኖሩ ሞር የተሻለ ፐርፎርማንስ ይኖረዋል። አውቶፎከሱ ብዙ ነገሩ የተሻለ ነው የሚሆነው። ለዚህ ከዛ አንጻር የመጀመሪያው ሌንስ ይሄኛው ነው። ይሄውና ጂ-ማስተር 2470 ነው ይሄኛው የምትመለከቱት ጂ-ማስተር 2470 ጂ-ማስተር ሆኖ ማርክቱ ነው። ይሄኛው ጂ-ማስተር ማርክቱ ነው፣ አዲሱ ነው፣ ሪሰንቱ ነው። በጣም ጥሩ ፊቸሮች አሉት። በጣም ቀላል ነው። ሞር ጊምባል ላይ ለመጠቀም በደንብ ቀላል ነው፣ የተሻለ ነው ይሄኛው። እዚህ ጂ-ማስተር ይሄኛው እንደምትመለከቱት ነው። ለዚህ እዚህ ጋር ጂ-ማስተር አለን 2470 ሞር ብዙ ጊዜ ልጠቀመው የምችለው ሌንስ ይሄኛው ነው። ምክንያቱም ፎካል ሌንግዙ ስለሚቀያየር ስቲል እስከ 2470 ማለት 24 ዋይድ ጠነኛ ዋይድ እስከ 70 ደግሞ ጠነኛ ክሎዝ አፕ ነው። ለዚህ እዚህ ውስጥ ያለው ነገር 50 ሚሊ ሜትር በፈልግ ምናምን ነገር 24-35 ሚሊ ሜትር በፈልግ ይሄን መጠቀም ትችላለሁ። 2.8 ነው አፔቸሩ የሚከፍተው
ስለዚህ ሞር ባክግራውንድ ዴፕዝ ለመፍጠር የተሻለ ፐርፎርማንስ አለው። ሎ ላይት ላይ በደንብ ፐርፎርም ያደርጋል። እንግዲህ ካሜራ ላይ ካሜራ ብቻ FX3 ስለሆነ ብቻ ፋንክሽን ያደርጋል ማለት አይደለም። ሌላኛው ደግሞ አንደኛው ሌንስ ይሄኛው ሲግማ፣ ይሄኛው ሌንስ ደግሞ ፊክስድ ሌንስ ነው። ሲግማ 85 ሚሊ ሜትር ነው። 1.4 የሚከፍተው 1.4 ማለት በጣም ሞር ሲኒማቲክ ከፈለኩኝ ሞር ዴፕዝ ከፈለኩኝ ሴፓሬት ከፈለኩኝ ይሄ ከኋላው ብለር የሆነ አይነት ነገሮች ከፈለኩኝ ሎ ላይት ፐርፎርማንስ ላይ በደንብ የተሻለ ፐርፎርም ያደርጋል። ምክንያቱም አፔቸር በደንብ ስለሚከፍት ለዚህ ይሄኛው ሲግማ 85 ሚሊ ሜትር ሞር ክሎዝ አፕ የተሻለ ፐርፎርም ያደርጋል። እንግዲህ ስለዚህ ሌንስ ዲቴል አወራላችኋለሁ። ሻርፕነሱ ምናምን ነገር ለምን እንደመረጥኩት እንግዲህ እያንዳንዱ ቪዲዮ ስለምሰራ በቀጣይ ቪዲዮ ላይ እሱ በደንብ አብራራላችኋለሁ። ስለዚህ እነዚህ ሁለቱ በጣም ፕራይም ሌንሶች ናቸው። እነዚህ ከካሜራው ጋር አብረው ሲደመሩ የተሻለ ፐርፎርማንስ ይሰጣሉ ማለት ነው። እንግዲህ FX3 ያው እንደሚታወቀው በጣም ኃይለኛ ካሜራ ነው። በጣም ምርጥ ካሜራ ነው። ሴም ታይም ደግሞ ጂ ማስተር ማርክ 2 ሲደመርበት 24/7 ሲጨመር ደግሞ ሲግማ 85 ሚሊ ሜትር 1.4 ሲጨመርበት የተሻለ ፐርፎርማንስ እናገኛለን ማለት ነው። እንግዲህ በዛኛው ጀስት ሪቪው የማድረግ ነው። ፋንክሽናሊቲው ምናምን ነገር የቀረጽኳቸው ምናምን እነሱ እናያለን በቀጣይ ቪዲዮ። ሞር ደግሞ ሪግ የማድረጉ ምናምን ነገር እሱ እናያለን። ይሄንን ያክል ካለን ቀጣይ የምናየው ነገር ምንድነው? ተጨማሪ ነገሮች በጣም ወሳኙ ነገር ምንድነው? ሚሞሪ ነው የሚያስፈልገው። ለምንድነው ከተባለ ይሄ ካሜራ ሪከርድ የሚያደርጋቸው ሪዞሉሽን 10 ቢት 422 ሪከርድ ያደርጋል። ስለዚህ እነዚህ ነገሮች ሪከርድ ለማድረግ የግዴታ ይሄንን ነገር ሪድ የማድረግ አቅም ያለው ሚሞሪ ካርድ ያስፈልጋል። ደስም ብሎ ሚሞሪ ካርድ ብናስገባ አይቀበለውም፣ ፋንክሽን አያደርግም። ስለዚህ ከዛ አንጻር የመረጥኳቸው ሚሞሪዎች ወይም ደግሞ እዚህ ጋር እንደምትመለከቱት አይ ቲንክ እዚህ ጋር መሰለኝ ያለው ይሄኛው ጂ ሲሪሱ ነው 64 ጂቢ። ይሄ በጣም ምርጥ V90 ነው። ጀስት አብዛኛዎቹ እዚህ ጋር የምትመለከቱትም ሌላም አንድ ገዛሁት ሚሞሪ ይሄኛው ሌክሳር ነው። ሌክሳር ሁለቱም V90 ናቸው። V90 ማለት የሪድ ሬታቸው 300 ሪድ ያደርጋል፣ 299 ደግሞ ራይት ያደርጋል። አት ሴም ታይም ደግሞ የዚህኛውም እንደዛ ነው፣ ተመሳሳይ 300 ሜጋባይት ፐር ሰከንድ ሪድ የማድረግ አቅም አለው። ስለዚህ እነዚህ በጣም ወሳኝ ናቸው። እነዚህ ከሌሉ ሪከርድ ማድረግ አንችልም። አሁን ለምሳሌ በዚህ FX3 10 ቢት 422 100 ሜጋባይት ያንን በዛ ኮዴክስ ሪከርድ ላድርግ ብል ኖርማል V30 ምናምን ሪከርድ ላያደርግ ይችላል። ስለዚህ ይህንን መጠቀም የተሻለ ያደርጋል። እንግዲህ ሞር ዲቴሉን በቀጣይ ቪዲዮ በደንብ አብራራላችኋለሁ። ለዚህ አንደኛው ይሄኛው ነው የራሱ የሶኒ በጣም ታምቅ ሚሞሪ ነው። ሴም ታይም ደግሞ ሌክሳር 128 ሶኒ 64 ጂቢ ሌክሳር 128 ስቲል ይሄኛው ዋጋው ይወዳል። ይሄ 128 ቢሆንም ስቲል ይሄኛው ከዛኛው ትንሽ ወደድ ይላል 64 ጂቢ ምክንያቱም የተሻለ ቢልድ ኳሊቲም ስላለው የተሻለ ነገርም ስላለው። ይህንን ካለን ቀጣይ ምንድነው እንግዲህ አብሮት ከሶኒ ከካሜራው ጋር የሚመጣ ባትሪ አለ። ይሄኛው ባትሪ ራሱ FX3 ላይ ቻርጀሩ 2 ባትሪ ይቀበላል። የድሮ FX3 የድሮ ሳይሆን ሞር ሶኒ ካሜራ ሞር ስክሪኑን ከሚሰራው ካምፓኒ ገና ምን ነገር በተለያየ ብራውስ መንገድ በሌላ መንገድ የስራ ስላለ ጀስት FX3 የሚል ሳይን አመጣ እንጂ ካሜራው አንድ አይነት ነው። ስለዚህ በFX3 ውስጥ 2 ባትሪ መቀበል የሚችል ነው። ስለዚህ የራሱ አንድ ይሄኛው ኦሪጂናል የራሱ ባትሪ ድንጋይ አለ። ግን በተጨማሪ ምን ያስፈልገናል? እዚህ ጋራ ያ ተጨማሪ ያስፈልገናል። ተጨማሪ ሶኒ የሆነ ኦሪጂናል የሶኒ NP FZ100 ሞር እንግዲህ ይሄኛው ሶኒ ካሜራዎች በጣም ባትሪ ይመርጣሉ። ሞር እነዚህ ሰርድ ፓርቲ ያላቸው ባትሪዎች በደንብ ሞር እነዚህ ባትሪ ፐርሰንቴጁ ምናምን ነገር አያሳይም ምናምን። ምናልባት እንግዲህ የፊልሙ ራፕሬስ ሲደረግ እነዛ ነገሮች ይስተካከላሉ። ግን ሞር የተሻለ ፐርፎርም የሚያደርገው ይሄኛውን የራሱ ኔቲቭ ባትሪው የራሱ በደንብ ፐርፎርም ያደርጋል። እኔ ካንን ነበረኝ፣ ሌሎች ባትሪዎች ነበሩኝ ከራሱ ውጭ 2 መጠቀሙ ሌላ ባትሪ ነው። ግን እነዛ ባትሪዎች ፋንክሽን ያደርጋሉ፣ ግን ቶሎ ብለው ያልቃሉ። ለዚህ ተጨማሪ እንግዲህ ይሄኛውን ይዤዋለሁ። ምናልባት
ከዚህኛው ይሄኛውን ባትሪ ሲገዛ አንድ ምን የተመረቀልኝ ነገር አለ። ሌክሳር ይሄኛው ስገዛ ይሄኛው ተመርቆልኛል። ሌክሳር ኖርማል ይሄኛው ትንሽ ሚሞሪ ካርድ ናት። ትኛዋ V30 አይ ቲንክ V30 ይሄኛው ተመርቆልኛል። እንደተጨማሪ ማለት ስገዛ ይሄኛው አብሮት ነበረው ተሰራ ጂቢ ክፍያ ሳይኖረው ከዚህ ጋር አብሮ የመጣ ነው። አት ሴም ታይም ደግሞ የትኛውን ስገዛ መሰላችሁ? ይሄኛውን ስገዛ ይሄኛው አብሮ መጥቷል። ይሄ ምንድነው? ሜሞሪ ካርድ ኬዝ ነው። አት ሴም ታይም ደግሞ ውስጡ ደግሞ ተጨማሪ ነገር አለው። ይሄኛውን ስገዛ አብሮ ይሄኛው የመጣ ነው። ጋስቲሳን አብሮ የመጣ ነው። እንደምርቃት ነገር ነው። አማዞን ወይም ወልማርት ላይ እንደ ፕሮሞሽን ያደርጋሉ። ይሄኛው ኬዝ ነው። አንዱን እዚህ ጋር ላድርገው አይደል? አብሮት የሜሞሪ ኬዝ ሜሞሪዎቹ በትክክል እንዲቀመጥ እንደምትመለከቱት እነዚህ ሜሞሪዎች እዚህ ላይ ማስቀመጥ እንችላለን። ከዚህ ጋራ ሴፍ ኤክስፕሬስ ኤ ሜሞሪ ሆልደር አለው። አሴም ታይም ነው እነዚህ ያሉ እነዚህ ገዛዋቸው። ከዚህ ጋር በተጨማሪ መመጣ ሪደር ይሄኛው ራሱ አብሮት የመጣ ነው። ታይፕ ሲ ላይክ ሪከርድ አድርጌ ሜሞሪ አስገብቼ ወደ ስልኬ ማስገባት ተፈልግና መናገር ላይክ ሪደር ነው። ይሄ አብሮት የመጣ ነው። ስለዚህ ይሄኛው ከሶኒ ታፕ ከዚህ ጋር አብሮ የመጣ ኬዝ ነው ማለት ነው። ይሄኛው ደግሞ ከባትሪው ላይ 64 ጂቢ ነው። V30 የራሱ ደብተር አለው። እሺ ይሄንን ካለን ሌሎች ተጨማሪዎች ነገሮች አሉ። እንግዲህ ያው ሜሞሪ ላይ ስላለን ሜሞሪዎችን ሞር ከስቶሬጅ ጋር በተያያዘ ያሉት ነገሮችን ልጨርስ። ሞር እንደ እንግዲህ ኮምፒውተር ላይ ሰራ ሶኒ ላይ የቀረጽኳቸው ነገሮች በሙሉ ኮምፒውተሩ ላይ ኮፒ አድርጎ መስራቱ ምናልባት ኮምፒውተሩን ስቶሬጅ ሊያጠብም ስለሚችል ኤክስተርናል SSD አሉ። እነሱ የገዛዋቸው አሉ። የተሻለ ስፒድ አላቸው። እዚህ ጋራ ሳንዲስክ ኤክስትሪም ፖርታብል SSD 1 ቴራባይት ይሄኛው 1050 ሜጋባይት ፐር ሰከንድ ስፒድ ያለው ነው። ይሄኛው ሳንዲስክ ምናልባት ለማሳየት ያክል ይሄኛው ማለት ነው። ተጨማሪ ሳምሰንግ T9 T7 አለው። T9 በጣም 2000 ሜጋባይት ፐር ሰከንድ ሪከርድ የማድረግ ሪድ የማድረግ አቅም ያለው በጣም ስፒድ ያለው ነው። ከዛኛው ሞስት እጥፍ ነው የሚበልጠው በስፒድ። ይሄኛው T9 ይባላል። በጣም ኮምፓክት ነው። እንደምትመለከቱት ትልቅ ይመስላል እንጂ እኔም ስጋዛው ትልቅ መስሎኝ ነበር፣ ግን ውስጧ በጣም ትንሽ ናት። እቺ ናት። ትልቅ መስሎኝ ነበረ። በርቀት ትንሽ አነስታለች፣ ብዙም ክብደት የላትም። ግን እንደምትመለከቱት ይሄኛው ነው። ይሄኛው ከዚህ እጥፍ ነው የሚበልጠው በስፒድ። ስቶሬጃቸው በኩል ነው፣ ግን በእጥፍ የሳምሰንጉ ይበልጣል። ኦኬ ሌላ ምንድነው ያለው እዚህ ጋራ? ወደ ኬጅ ንግባ። ካሜራችን እዚህ ጋር አለ። ይሄን እዚህ ጋር አድርገው ወደ ኬጅ ሲመጣ ይሄኛው እንግዲህ ዋናው እንግዲህ ካሜራውን ሪል ሲኒማ ሉክ እንዲኖረው፣ ሞር ፋንክሽናሊቲ እንዲኖረው፣ ካሜራው በደንብ ፕሮቴክቲቭ እንዲሆን በደንብ ሰፖርት የሚያደርገው ቲልታ ኬጅ ነው። ይሄኛው ፉል ኬጁን የገዛሁት እዚህ ጋር ተጨማሪ ሴም ታይም ደግሞ አንድሎ አለ። ሞር እንግዲህ ሌላ ቪዲዮ እሰራለሁ። ሞር ዲቴል የሆነ ቪዲዮ በሌላ ቪዲዮ እሰራላችኋለሁ። ጀስት እዚህ ጋር ምን እንዳለን እና አፕዴቶችን ለማሳወቅ ያክል ነው። ስለዚህ ይሄኛው ምንድነው የሚያደርገው? ኦር ካሜራ ቦዲ ፕሮቴክቲቭ እንዲሆን ያደርጋል። እዚህ ላይ የሚገባ አለ። ፉል ኬጅ ነው እሱኛው። S1 ቤዝ ፕሌት እዚህ ጋር አለን።
ይሄኛው አለ ቤዝ ፕሌት ነው ይሄኛው። ስለዚህ ይሄኛው እዚህ ብረት ውስጥ ይገባል። ምስል ላይ የምትመለከቱት አይነት ነገር ይኖራል ማለት ነው። በርግጥ ይሄ ራሱ ሃንድል አለው። ግን ሞራውን ለምሳሌ ሚውዚክ ቪዲዮዎችን ስሰራ ምናምን ነገር ሃንድል ቢኖርም ግን የዚህን ሪከርዲንግ ኦፕሽን አልጠቀምም። ምክንያቱም ሚውዚክ ቪዲዮ ላይ ምንም አይነት ሪከርድ ማድረግ አውዲዮ ስለሌለ ለዚህ ሞር ይሄንን ልጠቀም ነው ያሰብኩት። ሞር ግን አውዲዮ ሪከርድ የሚደረጉ ነገሮች ምናምን ሲኖሩ ሞር ይሄንን እጠቀማለሁ። ስለዚህ ይሄኛውን ግን ለብዙ ሴታፕ ለምጠቀመው ስራ እንዳለ የምጠቀመው ይሄኛውን ነው ማለት ነው። ከዛ በተጨማሪ ሌላኛው ደግሞ ሜትቦክስ ሲስተም ይሄኛው ሞር ይሄኛው ምን እንደምጠቅመው ላይት ሪፍሌክሽንን ኮንትሮል ለማድረግ ይጠቅማል። ወይም ደግሞ ምስል ላይ እንደምትመለከቱት አይነት ሴታፕ ይኖረዋል ካሜራው ላይ። አሴም ታይም ደግሞ ትልቁ ፋንክሽን ላይትን ኮንትሮል ለማድረግ ከሳይድ የመጡ ላይቶች ምናምን ካሉ ሪፍሌክሽን ምናምን ካለ ያንን ኮንትሮል ለማድረግ ይጠቅማል። እዚህ ጋር እንደምትመለከቱት ነው። ይሄኛው አለ። ሌላኛው ደግሞ ሞኒተሪንግ ዴታ ያስፈልጋል። ይሄኛው 3 ኢንች ነው የፊክስ ስክሪን። ይሄኛው 6 ኢንች ነው። በጣም ብዙ ነገሮችን ኮንትሮል ለማድረግ ይጠቅመናል። በምንድን ነው መሰላችሁ ስሙ? ይሄኛው ፊል ወርልድ ሶስት ማለት እንችላለን። እነዚህ ዶክመንቴሽን ናቸው። ከዶክመንቴሽን አንጻር እዚህ ጋር ፊክስ ስሪው ዶክመንቴሽን አለ። እና ፊል ወርልድ 6 ኢንች ነው። ግን ይሄኛው ለየት የሚያደርገው ምንድነው ባትሪ እዚህ ጋር የሚገጠም ሳይሆን ውስጡ ባይ ዲፎልት ኢንቢልት ባትሪ ነው ያለው። በጣም የሚገጠም ባትሪ የለውም። ሞር ስፔሲፊኬሽን እንግዲህ በቀጣይ ቪዲዮ በደንብ እናያለን። በደንብ ፖርተብል ነው። አሪፍ የሆነ ሞኒተር ነው። እዚህ ጋር የምትመለከቱት ሞራውን ፀሐይ ላይ ስንሰራ ምናምን ነገር ኦፍኮርስ በጣም ብራይትነስ አለው። ግን አንዳንዴ ኤክስትሪም የሆነ ብራይትነስ ሲኖረው የራሱ ብርሃኑን ከቨር የምናደርግበት አለ። በዚህ መልክ የሚመጣውን ብርሃን ፕሮቴክት ያደርጋል። አሁን ደግሞ የምናየው ይሄኛው ነው። ይሄ በጣም ወሳኝ እቃ ነው። ሃይብሪድ ቪኤንዲ እና ሲፒኤል ፊልተር ነው። ይሄ ጥቅሙ ምንድን ነው? ይሄ ካሜራ 2 ቤዝ አይሶ አለው። የመጀመሪያው 800 ሲሆን ሁለተኛው ደግሞ 12800 ነው። ለዚህ በእነዚህ አይሶዎች ውስጥ የዚህ ካሜራ ሴንሰር ጥሩ በሆነ መንገድ ፐርፎርም ያደርጋል። ያ ማለት በጣም የተሻለ ዳይናሚክ ሬንጅ አለን። አት ሴም ታይም ደግሞ ኖይዝ አይኖረንም። ለዚህ ምን ያደርጋል? ቀን ላይ አሁን ለምሳሌ ይህንን 800 አይሶ ላይ ባደርገው ምናልባት በጣም ኤክስፖሩ ከፍተኛ ሊሆን ይችላል። ለዚህ ያን ለማስተካከል ወይ የሌንሱን አፒቸር መቀነስ አለብኝ ወይም ደግሞ ሸተር ስፒዱን ከፍ ማድረግ አለብኝ። የሌንሱን አፒቸር በጣም ከፍ ሳደርገው ለምሳሌ ይሄኛው 1.8 ነው፣ 1.4 ነው ይሄኛው የሲግማው። ለዚህ ለማስተካከል ብዬ ምናልባት 3 ላደርገው ትችላለሁ። ይሄ ምን ያሳጣኛል ከተባለ ይሄ ባክግራውንድ ብለር እነዛ ነገሮችን ሴፓሬት የማድረግ ነገር ሊያሳጣን ይችላል። ወይም ደግሞ የካሜራውን ሸተር ስፒድ በጣም ከፍ ካደረግኩኝ ናቹራል ብርሃን አጣለው። ለዚህ ለምን ይጠቅማል ከተባለ ከሌንሳችን ከላይኛው ላይ ይገጠማል፣ ፊልተር ነው። ለዚህ እየመጣ ያለውን ብርሃን በሆነ መጠን ይቀንሳል። ጠቆር ያለ ግላስ ብላችሁ አስቡ። ለዚህ ጠቆር ያለ ግላስ እዚህ ላይ ሲገጠም እየመጣ ያለውን ብርሃን ቀንሶ ወደ ሴንሰሩ ያስገባል። ግን ይሄኛው በተጨማሪ ምን አለው? ሲፒኤል አለው። ሲፒኤል ምንድነው ከተባለ ፖላራይዜሽን ነው። ያ ማለት ለምሳሌ ውሃ ላይ ፀሐይ ሲነካ ፀሐይ ውሃውን ሪፍሌክት ያደርጋል።
ለዚህ ውሃ ውስጥ ምን እንዳለ ማየት አንችልም፣ ግን አትሊስት ይሄን ከገጠምን ያንን ሪፍሌክሽን ስለሚያጠፋ ውሃ ውስጥ ምን እንዳለ ነው ነገር አትሊስት ማየት ይቻላል፣ ወይንም ሪፍሌክሽኑን እናጠፋለን። አት ሴም ታይም ደግሞ በመስታወትና ምን ነገር ሶስ እና በካሜራ ስናይ ሪፍሌክሽን ይኖረዋል። ያንን ሪፍሌክሽን ይሄኛው ሪሙቭ ያደርጋል። ለዚህ ቬኒዲ እና ሲፒኤል ነው ያለው። ከ3 እስከ 7 ስቶፕ ነው ቬኒዲው ቫሪያብል ኒውትራል ዴንሲቲ ማለት ነው። ይሄኛው በጣም ወሳኝ የሆነ እቃ ነው። በደንብ ካሜራ በአግባቡ እንድንጠቀም፣ ሌንሱንም በአግባቡ እንድንጠቀም በደንብ ነው ሰፖርት የሚያደርገው። 82 ሚሊ ሜትር ነው። ከዚህ ጋር ያይዤ ይሄኛውን በደንብ አብራራለሁ። ይሄ 82 ሚሊ ሜትር ማለት 82 ሚሊ ሜትር ትሬድ ማለት ይሄኛው 2470 የሶኒው ጂ ማስተር 27 ማርክ2 ትሬዱ ይሄኛው ላይኛው ይሄኛው እንደምትመለከቱት 82 ሚሊ ሜትር ነው። ለዛ ምንድነው ማለት ነው ይሄኛው እዚህ ላይ ገጥሜ መጠቀም ትችላለሁ። ግን የሲግማው የዚህኛው ትሬዱ 77 ሚሊ ሜትር ነው። ለዚህ ይሄን እዚህ ላይ ገጥሜ መጠቀም አልችልም። ለዚህ ምን ማድረግ አለብኝ? ይሄኛው የራሱ የኬንዴፍ ፊልተር አዳፕተር ነው። ይሄ አዳፕተር ምንድነው የሚያደርገው? ስትሪንግ ብረት ነገር ነው። ይሄኛውን ወደ 77 ይቀይርልናል። ለዚህ ይሄኛውን እዚህ ሲግማው ላይ ገጥማለሁ። ለዚህ የሲግማውን ትሬዱን ስንት ያደርገዋል? ከ72 ወደ 82 ከ77 ወደ 82 ያደርግልኛል። ለዚህ ይሄኛውን እዚህ ላይ ገጥሜ ይሄ መጠቀም እንችላለን ማለት ነው። በቀጣይ ቪዲዮ ሞር ያሉትን ፋንክሽናሊቲዎችን የሲኒማ ሪጉን ስሰራ እያንዳንዱን ነገር ፋንክሽናሊቲዎችን ጭምር ለምን እንደመረጥኳቸው ጭምር በደንብ አብራራለሁ። ጀስት የኛ ቪዲዮ ያለው ነገር ሪቪው የማድረግ ስለሆነ በደንብ ዲቴል ቪዲዮ አልሰራውኝም። በቀጣይ ቪዲዮ በደንብ አብራራለሁ። ለዚህ ይሄን ይመስላል ያሉት ነገሮች በሙሉ ነው ለኔ የምትመለከቱት። በቀጣይ ቪዲዮ እንዳልኳችሁ በደንብ ዲቴል ቪዲዮችን እንሰራለን፣ አብረን እናያለን። ሞር በካሜራው ነው የተለያዩ ሹቶችን ሰርተን ምን አይነት ነገር እንዳለው ከለር ሳይንሱን በምን አይነት መንገድ ደግሞ ከለር ግሬድ ማድረግ እንዳለብን የስሎክ ስትሪም እንደሚመስል የካሜራውን ሎላይት ፐርፎርማንስ እና እነዚህ ነገሮች በደንብ አድርገን እናያለን በቀጣይ ቪዲዮ ማለት ነው። ለዚህ ዛሬ ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ